አላህ ዱዓዬን ስላልሰማኝ አይወደኝም ማለት እችላለሁ? አልበይሀቂ በዘገቡት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አላህ ከማወቁም ጋር የሰዎችን የባሪያዎቹን ሀጃ ለጅብሪል ዐለይሂ ሰላም እንዲያመላለስ አድርጎታል። እንዲህም ይለዋል፣ አንተ ጅብሪል የዚህም ባሪያዬን ጸሎት ዱዓ አሁን አልቀበለውም፣ አልመለስለትም። ምክንያቱም እወደዋለሁ። ወኡሒቡ ሰውተሁ ጸሎት ሲያደርግ ድምፁንም እወደዋለሁ። ስለዚህ ያ አላህ የሚወደው ልመናው እንዳይቋረጥ ሐጃውን ያዘገይበታል። ሱብሃነላህ። ከሰዎች ደግሞ በአላህ የካዱ አሉ። በፍጥነት ዱዓቸው ይሰማል። ለምን? አላህ የልመና ድምፃቸውን ስለሚጠላ። አላህ ይጠብቅ። እኛ ነቢይ ብቸኛው ሐቢብ ሰለላሁ ዐለይሂ ወሰለም አላህ እንደዛ እየወደዳቸው ብዙ ስቃይን አስተናግደዋል። ከሀገራቸው ተሰደዋል። እናትና አባታቸውን አጥተው የቲም ሆነው አድገዋል። የሚወዷትን ሚስት እና ልጆቻቸውን ቀብረዋል። ወዳጆቻቸውን አይናቸው እያየ በየጦር ሜዳው አጥተዋል። ሌሎችም የማንቆጥራቸው ፈተናዎች። አላህ የወደደህ ጊዜ በፈተና ነው የሚያጠራ። ሱፊዮቹ እንደሚሉት ላ ተሕዘን ፈባዕዱል መንዒ አጣኡ፣ አትዘን አንዳንድ ክልከላዎች ስጦታዎች ናቸውና። ሰላም አለይኩም።